የተከበራችሁ የማዚነት ዩቲዩብ ቻናል ተከታታዮች እንደምን ናችሁ? ዛሬ አዲስ መጽሐፍ ይዤላችሁ ቀርቤያለሁ ለእናንተ። The Art of Social Media ይላል መጽሐፉ። በጋይ ካዋሳኪ ኤንድ ፔግ ፊትዝፓትሪክ የተጻፈ መጽሐፍ ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። መልካም ጊዜ፣ መልካም ቆይታ ከጸጋዬ ጋር። ሶሻል ሚዲያ ለገንዘብነት መጠቀም ትፈልጋላችሁ? ልክ እንደኔ ማለት ነው። እኔ ሶሻል ሚዲያ ለገንዘብነት መጠቀም ፈልጋለሁ። እናንተም ልክ እንደኔ ከሆናችሁ ይህ መጽሐፍ ጥሩ መልካም የሚሆኑ ሀሳቦችን አሉት። እኔ ደግሞ እነዚህ ሀሳቦች መርጬ አውጥቼ ለእናንተ አቀርብላችኋለሁ። ተከታተሉ። ለማንኛውም ነገር እንደምናደርገው ሁሉ ለዚህም ሶሻል ሚዲያ ለመክፈት በምንፈልግበት ጊዜ እቅድ ያስፈልገናል። እንዴት ነው ገንዘብ ማግኘት የምችለው የሚለውን ማለት ነው። ከዚህ ውስጥ እንግዲህ እንዴት ነው ገንዘብ ማግኘት የሚቻለው የሚለውን የተወሰኑ 3 ነጥቦችን እገልጽላችኋለሁ። አንደኛ፣ ብዙ ተከታይ ካላችሁ የተለያዩ ብራንዶችን በእናንተ ሚዲያ ሶሻል ሚዲያ አድቨርታይዝ እንዲያደርጉ ማድረግ፣ ገንዘብ ከነሱ እንዲከፈላችሁ በማድረግ ገንዘብ ማግኘት የሚችሉበት አንደኛው መንገድ ነው። ሁለተኛው መንገድ ደግሞ ሶሻል ሚዲያ ራሱ ብዙ ቪው ካገኛችሁ፣ ብዙ ፎሎወር ካገኛችሁ ሶሻል ሚዲያው ራሱ ገንዘብ ለእናንተ ይከፍላችኋል። ሶስተኛው መንገድ ደግሞ የራሳችሁን እቃ የራሳችሁን ብራንድ አድቨርታይዝ በማድረግ እቃችሁን በመሸጥ ከዛም ገንዘብ ማግኘት ይችላላችሁ። እንግዲህ ለዚህ ሁለተኛው ከስተመራችሁን ማወቅ ነው። ለማን ነው ይህንን ፕሮግራም የምታቀርቡት? ለህፃናት ነው? ለአዋቂዎች ነው? ለሽማግሌዎች ነው? ለማን ነው ይህንን ፕሮግራም ወይም ሶሻል ሚዲያ የምከፍተው? ከስተመሬ ማን ነው የሚለውን ነገር ማወቅ አለባችሁ። ሶሻል ሚዲያ ለመጠቀም ወሰናችሁ ነበር። ሶሻል ሚዲያ አንዴ ለመጠቀም ከወሰናችሁ በኋላ ምንድን ነው የምታደርጉት ነገር? መመዝገብ ነው አይደለ? ሶሻል ሚዲያ ላይ ስትመዘገቡ ስም የምትጠቀሙት ስም አለ። ምን አይነት ስም ነው መጠቀም ያለባቸው? ስፔሲፊክ የሆነ ስም ይኖራል፣ ወይም ደግሞ ጀነራል የሆነ ስም ይኖራል። ስፔሲፊክ የሆነ ስም ለምሳሌ ሙዚቃ ከሆነ የምታቀርቡት ከሙዚቃ ጋር የተያያዘ ስም ልትሰጡት ትችላላችሁ። ወይም ደግሞ ከምግብ ዝግጅት የምታቀርቡ ከሆነ ከምግብ ዝግጅት ጋር የተያያዘ ስም ልትሰጡት ትችላላችሁ። እንደዚህ አይነት ስም በምትሰጡበት ሰዓት፣ ስፔሲፊክ የሆነ ስም በምትሰጡበት ሰዓት ሌሎች ሰዎች በቀላሉ ሜሞራይዝ እንዲያደርጉት እንዲያስታውሱት ያደርጋቸዋል። የእናንተ ሶሻል ሚዲያ በቀላሉ እንዲያስታውሱት ያደርጋቸዋል። ነገር ግን ጀነራል የሆነ ደግሞ ስም ስትጠቀሙ ጠቃሚነቱ ምንድን ነው? ሀሳባችሁ የምትቀይሩ። ለምሳሌ ዛሬ የምግብ ፕሮግራም ወይ የምግብ ዝግጅት ነው የምታቀርቡት። ነገ ከነገ ወዲያ ኖ ይሄ ምግብ ዝግጅት ፕሮግራም አልተሳካልኝም፣ አሁን ወደ ሙዚቃ ዝግጅት ለማቅረብ እፈልጋለሁ፣ ወይም ደግሞ ሌሎች ፕሮግራም የቴክኖሎጂ ዜናዎችን ማቅረብ እፈልጋለሁ፣ የመሳሰሉትን ነገሮች ሀሳባችሁን ከቀየራችሁ ስማችሁ ጀነራል ከሆነ ሰዎች ግራ እንዲገባ አያደርጋቸውም። በቀላሉ ስማችሁ ለምሳሌ የሙዚቃ ስም ሆኖ የምታቀርቡ የቴክኖሎጂ ነገር ከሆነ ብዙ ሰዎች ግራ ሊያጋባቸው ይችላል። ወይም ደግሞ ከምግብ ጋር የተያዘ ስም ሰጣችሁት የሙዚቃ ዝግጅት የምታቀርቡበት ብዙ ሰዎችን ግራ ሊያጋባቸው ይችላል። ነገር ግን ጀነራል የሆነ ስም ከሰጣችሁት ማንንም ሰው ከዛ ነፃ ታደርጉታላችሁ ማለት ነው። የምትጠቀሙት ስም እንግዲህ ከጥቅሙ እናንተ የምትፈልጉትን ነገር እንግዲህ ጀነራል ነው ወይስ ስፔሲፊክ ነው የሚለውን ነገር መጀመሪያ ልትወስኑ ይገባል። ይህንን ከወሰናችሁ በኋላ ስም ከሰጣችሁት በኋላ ፕሮፋይል ፒክቸር ጋር እንመጣለን። ፕሮፋይል ፒክቸር እንግዲህ የመጀመሪያው ሰው የእናንተን ፔጅ ሲመለከት የመጀመሪያ የሚያየው የእናንተን ፕሮፋይል ፒክቸር ነው። ፕሮፋይል ፒክቸራችሁ እንግዲህ ኢንተራክቲቭ ቢሆን ሳቢ ቢሆን፣ ምክንያቱም ሰው ሲያየው ወይ ምንድን ነው ብሎ ትኩረት እንዲያደርግ ማለት ነው። እንደዚሁም ደግሞ ፕሮፋይል ፒክቸሩ ናቶ ወይም ከቨር ፒክቸሩ ናቶ ምን አይነት ፕሮግራም ልታቀርቡ እንደምትችል ውስጡ ላይ ሰንሴሽን ደስ የሚል ስሜት እንድትፈጥሩበት ለማየት እንዲያጓጓ የሚያደርግ ፕሮፋይል ፒክቸር ወይም ከቨር ብትጠቀሙ በጣም ብዙ ፎሎወሮችን እንድታገኙ ሰዎች የእናንተን ቪዲዮ እንዲመለከትላችሁ ያደርጋቸዋል ይለናል የዚህ መጽሐፍ ጸሐፊው። ሌላኛው ደግሞ የምትጠቀሙት ስም፣ የምትጠቀሙት ፕሮፋይል ፒክቸር፣ ከቨር ፒክቸር የመሳሰሉት በተለያዩ ሶሻል ሚዲያዎች ላይ ተመሳሳይ ቢሆን የበለጠ ሰው በቀላሉ የእናንተን ብራንድ አይቶ ለመለየት እንዲችል ያደርገዋል። ለምሳሌ ፌስቡክ ላይ ተመሳሳይ ስም መጠቀም፣ ዩቲዩብ ላይ ተመሳሳይ ስም መጠቀም፣ ቲክቶክ ላይ ተመሳሳይ ስም መጠቀም፣ ፕሮፋይል ፒክቸራቸው ተመሳሳይ ሲሆን ልክ ሰው የእናንተን ፕሮፋይል ፒክቸር ሳይ የማዚነት ፕሮግራም አሁን ለምሳሌ የማዚነት ፕሮግራም ዩቲዩብ ቻናል የከፈትኩበት፣ ቲክቶክ የከፈትኩበት፣ ኢንስታግራም የከፈትኩበት ተመሳሳይ ፒክቸር ነው፣ ተመሳሳይ ስም ነው የምጠቀመው። ለምንድነው? ሰው ሲያየው በቀላሉ ማስታወስ እንዲችል የኔን ብራንድ ውስጡን ለመቅረጽ እንዲያስችለኝ በሚል ነው ያንን ያደረኩት ማለት ነው። ምንም እንኳን ይህንን መጽሐፍ ከማንበቤ በፊት ባደርገውም አሁን ይህን መጽሐፍ ሳነብ ለካ ያደረኩት ነገር ትክክል ነው የሚል ስሜት እንዲሰማኝ ያደርጎኛል። ሌላው ብዙ ተመልካች እንዲኖራችሁ ብዙ ፎሎወር ለማግኘት የምትፈልጉ ከሆነ ምን አይነት ፕሮግራም ነው ማቅረብ ያለባችሁ ነው። ምንም አይነት ፕሮግራም ታቀርቡ ይችላላችሁ። ያ አይደለም ዋናው ነገር። ትልቁ ነገር የምታቀርቡት ነገር ጠቃሚ ነው አይደለም የሚለው ነገር እጅግ በጣም ወሳኝ ነው። ጠቃሚ ነገር የምታቀርቡ ከሆነ ለምሳሌ ከትምህርትና መረጃ የሚሰጥ ፕሮግራም ታቀርቡ ይችላላችሁ። ከቴክኖሎጂ ጋር የተያያዘ ሊሆን ይችላል።
ከቋንቋ ጋር የተያዘ ሊሆን ይችላል፣ ከምግብ ዝግጅት ጋር የተያዘ ሊሆን ይችላል። ብቻ ጠቃሚና ትምህርት ሰጪ የሆኑ ፕሮግራሞችን ብታቀርቡ ብዙ ፎሎወሮችን ያስገኝላቸዋል። ሁለተኛው ነገር ደግሞ ኢንተራክቲቭ የሆነ ደስ የሚል ፕሮግራም ልታቀርቡበትም ትችላላችሁ። ለምሳሌ ሙዚቃ ሊሆን ይችላል፣ ድራማ ሊሆን ይችላል፣ ቀልድ ሊሆን ይችላል፣ ወይም ደግሞ ዳንስ ፕሮግራሞችን ልታቀርቡ ትችላላችሁ። እነዚህ እንግዲህ ሰዎች ጠቃሚ ናቸው። እነዚህ እንግዲህ ዋናው ነገር ጠቃሚ የሆነ ፕሮግራም ማቅረባችሁ ነው። ሰዎችን ከ90% በላይ ፎሎወሮች እንዲኖራችሁ ወይም ደግሞ የሰው ተመልካች እንድታገኙ የሚያደርጋችሁን ነገር ጠቃሚ ፕሮግራም በማቅረባችሁ ነው ይሉናል መጽሐፍ ጸሐፊዎች። ሌላኛው ደግሞ የምታቀርቡት ነገር እጅግ በጣም ማራኪና የሚያዝናና ደስ የሚል ብታደርጉት አሪፍ ነው፣ መልካም ነው ይሉናል። ለምሳሌ አንድን ቪዲዮ ቀርጻችሁ ዩቲዩብ ላይ ፖስት የምታቀርቡት ዩቲዩብ ቪዲዮ ባክግራውንድ ሙዚቃው አሪፍ የሆነ የምታቀርቡት ቪዲዮ ላይ መካከል ላይ ምስሎችን፣ የተለያዩ ፒክቸሮችን ብትጠቀሙ፣ ድምፆችን ብትጠቀሙ እነዚህ እንግዲህ ሰዎች የሚመለከቱት ቪዲዮ በጣም ደስ እያላቸው እየወደዱት እንዲያዩት ለማድረግ ያስችላቸዋል። ስለዛ የምታቀርቡትን ነገር ኢንተራክቲቭ ደስ የሚል ለማድረግ መሞከር አለባችሁ። ብዙ ፎሎወር ወይም ደግሞ ተመልካች እንዲኖራችሁ ከፈለጋችሁ ምን አይነት ጉዳዮችን ላቀርብ የምትሉት ከሆነ ደግሞ የምታቀርቡት ጉዳይ ትሬንድ የሆነ ወይም ደግሞ በወቅቱ ተነጋጋሪ በሆኑ ጉዳዮች ላይ ለምሳሌ ዳንስ የምታቀርቡ ከሆነ በወቅቱ የሚደነሱ ዳንሶችን፣ አዳዲስ ዳንሶችን ትሬንድ ይሏቸዋል። እሱ መከተል ሊሆን ይችላል። ወይም ደግሞ ቴክኖሎጂ ከሆነ ሰዎች አሁን በቅርብ እያቀረቡት መነጋገሪያ የሆኑ ቴክኖሎጂዎች ምንድን ናቸው የሚሉትን በመውሰድ የቴክኖሎጂ መረጃዎችን ለሰው ልታቀርቡ ይችላል። የምታቀርቡት ነገር ማለት ነው መነጋገሪያ የሆነ ብዙ ሰዎች እየሰሩበት ያለ ጉዳይ ቢሆን ያ ብዙ ተመልካች እንዲኖራቸው ሰዎችም እናንተን ፎሎ እንዲያደርጓችሁ ያስችላቸዋል። ሌላ ደግሞ የምትለቁት ቪዲዮ መቼ መሆን አለበት? ለምሳሌ አርብ ላይ ወይም ደግሞ ቅዳሜ ላይ እረፍት የሚሆኑበት ጊዜ ነው። የምትለቁበት ጊዜና ወቅት ሰዎች እረፍት የሚሆኑበት ሶሻል ሚዲያችን የሚከታተሉበት ወቅት ከሆነ ብዙ ተመልካቾችን እንዲኖራችሁ ብዙ ፎሎወሮችም ደግሞ ለማግኘት ጊዜውን ጠብቃችሁ መሆን አለበት። ወይም ደግሞ ሰዎች እረፍት በሚሆኑበት ወቅት ቢሆን የበለጠ ለእናንተ ጠቃሚ ነው። ሌላ ደግሞ የምታቀርቡት ነገር ቪዲዮ ከሆነ ታይትል ቢኖረው። እኔ ለምሳሌ ባለፉት የተወሰኑ ቪዲዮዎቼ ታይትል ተጠቅሜያለሁ ካያችሁት ማለት ነው። የምታቀርቡትን ቪዲዮ ታይትል ቢኖረው የእናንተን ቋንቋ ከሚናገሩ ሰዎች ውጭ ያሉ ሌሎች ሰዎች የእናንተን ቪዲዮ እንዲመለከቱት እንዲያዩት ያደርጋቸዋል። ስለዚህ በተቻላችሁ አቅም ታይትል ብትጠቀሙ ሰዎች የእናንተን ቪዲዮ የመመልከት ፍላጎታቸው ይጨምራል። ሌላው ደግሞ ብዙ ፎሎወሮች እንዲኖራቸው የሚያደርገው ነገር አንዱ ምንድነው? ወይም ብዙ ተመልካች እንዲኖራቸው የሚያደርገው ነገር አንድ ሲስተም ወይም አንድ ሶሻል ሚዲያ ልክ እንደመጣ ቶሎ ብላችሁ ጆይን ማድረግ ወይም ደግሞ መቀላቀል። ሶሻል ሚዲያ ለምሳሌ ቲክቶክ ዛሬ ክሬት እንደተደረገ በነገው ዕለት ጆይን ብታደርጉ ብዙ ሰዎች አዲስ ስለሆነ እናንተን ነው የሚመለከቷቸው፣ ሌላ የሚመለከቱት ሰው ስለሌለ ማለት ነው። ብዙ ተመልካች እንዲኖራችሁ ብዙ ፎሎወር እንዲኖራችሁ የሚያደርጋችሁ የመጀመሪያው ነገር እናንተ የመጀመሪያው ቀዳሚ ሰዎች ስትሆኑ ማለት ነው። ስለዚህ አብዛኛው ጊዜ ዋካችሁ ሶሻል ሚዲያ በሚመጣበት ጊዜ ቀዳሚ ሰው ለመሆን ብትሞክሩ የበለጠ ብዙ ፎሎወሮች እንዲኖራችሁ ብዙ ተከታዮች እንዲኖራችሁ ያደርጋል። ያ አንዱ ዘዴ አንዱ መንገድ ነው ይሉናል የዚህ መጽሐፍ ጸሐፊዎች። ሌላው ሶሻል ሚዲያ ካላችሁ አንድ የማይቀር ነገር ኮሜንት ነው። ወይም ሌሎች ሰዎች ሀሳባቸውን ይሰጧቸዋል። መልካምና ገንቢ የሆኑ ኮሜንቶች አሉ። ሌላው ደግሞ ኔጌቲቭ የሆኑ እናንተን መጥፎ የሆኑ ኮሜንቶች እንደዛው ይኖራሉ። ስለዚህ ኔጌቲቭ እና ፖዚቲቭ ኮሜንት የማይቀር ነገር ነው በእናንተ ፕሮግራም ላይ ማለት ነው። እንዴት ነው ሃንድል ማድረግ እንዴት ነው ያን ነገር የሚለውን እንግዲህ እነግራቸዋለሁ። በመጀመሪያ ነገር ፖዚቲቭ ለመሆን ሞክሩ። እናንተ ፖዚቲቭ ለመሆን ሞክሩ። እዛ ላይ አስተያየት የሚሰጡ ሰዎችን በፖዚቲቭ መልኩ ለመረዳት ሞክሩ። የመጀመሪያው ፖዚቲቭ መሆን ነው። ፖዚቲቭ ከሆናችሁ በኋላ ኮሜንቶችን ካያችሁ በኋላ ምንድነው ይሄ ኮሜንት ለምንድን ነው የተጻፈው የሚለው ነገር ጥያቄ ካላችሁ ጥያቄ ጠይቁ። ይህንን አልገባኝም ምን ለማለት ፈልገህ ነው እንደዛም ብላችሁ ልጠይቁ ይችላላችሁ። ወይም ደግሞ መልስ ልሰጡ ይችላላችሁ። ጥያቄውን ከተረዳችሁ አይ እኔ እንደዚህ ፈልገህ ነው እንደዚህ ለማድረግ ነው እንደዚህ ብላችሁ መልስ ልሰጡ ይችላላችሁ። ነገር ግን አንድ መልስ ከሰጣችሁ በኋላ ድጋሚ መልስ መመላለስ የለባቸውም። ሌላው ኮሜንት የማይጠቅም ኮሜንት ኔጌቲቭ በጣም ኔጌቲቭ ኮሜንት ከሆነ ልትወት ይችላላችሁ። በቃ እጅግ በጣም መጥፎ ኮሜንት ነው ደግሞ ብላችሁ ከሰባችሁ ኮሜንቱ እንደዚህ ታደርጉ ይችላላችሁ። የጻፈውን ሰው ብሎክ ልታደርጉ ይችላላችሁ። የመጀመሪያው ነገር ግን ፖዚቲቭ ሆኖ ኮሜንቱን ለማየት ከሰዎች ጋር ኢንተራክቲቭ የሆነ መልስ ለመስጠት አንድ ሰው ብቻ ሳይሆን የሚያዩላችሁ ዓለም ነው የሚያዩ የምትጽፉትን ኮሜንት። ስለዛ የምትጽፉት ኮሜንት እጅግ በጣም ልትጠነቀቁበት ይገባል ይሉናል። እዚህ መጽሐፍ ላይ ያልጠቀሰ አንድ እኔ የማቀርብላችሁ ሌላኛው ነገር ደግሞ ምንድነው አሁን ላይ ቦት የሚባል አለ። ሰዎች ኮምፒውተሮች አሁን ላይ ኮምፒውተሮች ናቸው ኮሜንት የሚጽፉት ሰዎች ሳይሆኑ ማለት ነው። ኮሜንቱን ማን ጻፈ የሚለው ነገር ላይ መጠንቀቅ አለባችሁ። ኮምፒውተሮቹ ኮሜንት ሊጽፉ ስለሚችሉ ማለት ነው። አሁንም የምትመላለሱ ከሆነ የሚጻፈው መልስ ከሰው የተጻፈ ላይሆን ይችላል። ከኮምፒውተር ጋር እና ትርፉ ድካም ነው ከኮምፒውተር ጋር የምትመላለሱ ከሆነ ማለት ነው። ኮሜንቶችም
ቦት ሊሆን ይችላሉ። ቦቶች ደግሞ ብዙ ኮሜንት ነው እናንተ ላይ የሚጽፉት ማለት ነው። ብዙ ኮሜንቶች ከመሆናቸው በተጨማሪ እነዛን ብሎክ ማድረግ ዲሊት ማድረግ ራሱ አድካሚና አሰልቺ ሊሆንባቸው ይችላል። ስለዚህ አንዳንድ ጊዜ ችላ ማለቱ የበለጠ ለእናንተ አዋጪ እና ጠቃሚ የሚሆንበት ጊዜ አለ። ሰው ኮሜንት ቦትም ሊሆን እንደሚችል ማወቅ ይኖርባቸዋል። ይህንን መሳል የዛሬው ዝግጅታችን The Art of Social Media የሚለው መጽሐፍ እንግዲህ ያቀረብኩላችሁን ሀሳብ ትወዱታላችሁ፣ ደስ የሚል ነው ብዬ ተስፋ አደርጋለሁ። የሚቀጥለው ሌሎች ያላነበብኳቸውን መጽሐፎች ይዤላችሁ እቀርባለሁ። እስከዛው መልካም ጊዜ እላችኋለሁ። ቻው ባይ።